ባነው ሆዜስ ባሌ ነው ባሌ ወይኔ ዳይኖሰር አቋ ምን ነው ዲ ደህናክ በሰላም ነው ሱቅ የምትገቢ እኮ መስሎኝ ነበር ስራ የለም እንዴ ይገርማል ስራ ነበረኝ እኮ ለምን መጣ ማለቴ እንኳን ደህና መጣልኝ ምን ባክሽ አሁን እኮ የመጣሁት አልገባኝም እዚህ የመጣሁት ማለት ምን ማለት ነው ማለቴ የሆነ ለስራ የምፈልገው ዕቃ ነበር ልወስድ እንዴ ምን እያልከኝ ነው ለይኩን አንተን እኮ ነው ስጠብቅ የነበረው ልትሄድ ነው አይደል መቼም አሁን ስራ አለብህ አይደል አዎ አሁን ወደ ስራ መሄድ አለብኝ ቃል ወስጄ የመጣሁት እያልኩሽ እንዴ የኔ ውድ በሰላም ነው ግን እንደዚህ የምታወሪኝ ምን ሆነሻል ችግር አለ እንዴ ልትሄድ ነው አይደል ማለቴ ትንሽ ብትቆይ ጥሩ ነበር እንዴ እስኪ ራስሽን በደንብ ተመልከቺው የሆነ ሰርቆ እኮ ቤት ውስጥ የተሸሸገ እኮ ሰው እኮ ነው ትምሲው እንዴ ስለምንድን ነው የምታወራው የምን መስረቅ ምናምን ነው ለምን አትቀመጥ ማለቴ ሳሎን ሄደን ለምን አንቀመጥ ወይ ልትነግሪኝ የፈለግሽው ነገር አለ እማላውቀው የተፈጠረ ችግር አለ እንዴ ምን ሆንኩ እንዴ ምን አደረኩኝ ደግሞ አይ በቃ ተይው በቃ አላሰብኩም ብሄድ ይሻላል ልሂድ ወይ ትተኝ ልትሄድ ነው የኔ አባት አይ የኔ ቆንጆ አሁን ግዴታ ስራ መግባት አለብኝ ስራ ልሂድ እሺ እኔ እንኳን ከባሌ ጋር መች ጊዜ ኖሮኝ በደንብ አብሬ እንደማሳልፍ እኔ እንጃ የኔ ፍቅር አስከፋውሽ የኔ ፍቅር ወይ ካልሆነ አንቺ የሚደብርሽ ከሆነ በቃ ትንሽ ቆየት እንበልና ከዛም በኋላ ሄዳለሁ ይሻላል አረ በጭራሽ እንዴ መሄድ አለብኝ ብላሉ እውነትን ነው ለነገሩ ቃመረስተሃል እኔም አንድ መሄድበት ጉዳይ ምናምን ስላለኝ በቃ ማታ ቆንጆ ራት እንደውም ሰርቼ እጠብቃለሁ ይሻላል ና በቃ አንቺ እየከፋሽማ አልሄድም አረ ችግር የለውም ካንተ ስራ አይበልጥም ነይ ነይ ጌታ አረ በጭራሽ አልነበረኝ የምሽለው ችግር የለውም አረ I love you ያጋዘን አቋም ወይኔ አምላኬ ዛሬ ጉድ ሆኖ ነበር ለጥቂት ነው ያመለጥነው ተበልተን ነበር ኦሬዲ ወጣ ይግሩም ፍጭ የሆነ ሰውዬ ቆይ ምንድነው አርፎ ስራውን አይሰራም እንዴ ምን ያመላልሰዋል ተርፈናል እኮ ነው ማለት እንጂማ በቃ ተዋርደን ነበር አቤት ቅሌት እኔ ምልሽ ወይ ካልሆነ ለምን እዚህ መገናኘት አይቀርብንም ነው ውጭ ምናምን ገስታው ሳንገናኝ ከምናሳልፈው ፍቅር እኮ በላይ እኮ ሰቀቀኑ እኮ ገደለኝ አይዞህ እባክህ ለትንሽ ጊዜ ብቻ ታገሰኝ ከጊዜ በኋላ በደንብ ሙሉ ለሙሉ እንገናኛለን ዋት ጽድቁ ቀርቶብኝ ኩነኔ ይሆናሉ የቱፓክ እናት ወጭ ሰይዳት ምን ያወራሽ ነው ይኸውልሽ እኔ አሁን የመጣሁበትን አጣጥሜ ልመለስ ኦኬ ቤቢ ከማ ነይ ካሞን አንቺ ደግሞ እሱ ቢጣቱ I said come on እንዴት አዋልኩ come on ወይኔ አስማት እንዴ ተጫወትክብኝ ችግር የለውም እንዴ እንደተጫወትክብኝ በራስ ጨዋታ እጫወትብሃለሁ አስማት ምንም ስልኳን አታነሳም ፍሪጅ ውስጥ የሆነ የሚገርም ቀይ ስጋ አለ እሷን ምርጥ አርጌ ከተፍ አረጋታለሁ ቁንጮ አርገን እንጠብሳታለን አብረን ብቅ ብለን እንበላለን ትስማማለህ የሰው ስጋ ነው ማለት እንት በቃ እንትን አንተ ብላ እኔ ለራቤ ሌላ ራብ አትጨምርብኝ ና ተነስና ና እንስራው እኔ ስራ አለብኝ የት አንተማ ምን ነገር ሆናል ና እንጂ አስማት ለነገሩ ራብም ያሯሩጣል መሰለኝ እንዴ እንዴው እናቴ ስትወልደኝ እንደዚህ አይነት ድራማ አይቻላውቅ ድራማ ሰሪዎች ማመሽ ድራማ ሰሩና ድራማ እኮ አልሰሩ እናቴ ከወለደችኝ ጀምሮ እንደዚህ አይነት ድራማ አይቻላውቅ አደራ ግን ማሚዬ እኔ እዚህ እንደመጣው በፍጹም እንዳያውቁ እኔ ነገሩ ግብግብ ቢያደርገኝ ነው እዚህ ድረስ የመጣሁት እዛ ሐዋሳ ሄጄ ማደር አለብኝ ግዴታ እነሱ ከፍተው ሲወጡ አይደል በሩን ግጥም አድርገው እኮ ተቆላልፈው ተቀምጠው እኮ ነው ያሉት መሽ በር ከፈቱና እንዴው ልጄ ሙት እኔ መቼም ትልቅ ሰው ነኝ ጫፍ ይዛ ወራች እንዳታስብለኝ ባይነ በብረቱ አይታሃል ባይኔ በብረቱ እንዳያዩአችሁ ድርቅ ብዬ ነው የቀረው ድርቅ ፍዝዝ አቤት አሁን ለዛ ደግሰው እናቴ ነፍሱን ይባረውና እናት አለ ምን ይባላል ውይ
ውይ አሁን እንደው ማአት ቢወርድብን አሁን ይፈረድብናል። ኧረ እንኳን ያላየ እናቴ በቆሞ እንኳን ያላየ እንዴ ወንድሜ እኮ የሚነግረኝ ነገር ሌላ ነው። እኔ ደግሞ እዚህ ስመጣ ያየሁት ነገር ሌላ ድርቅ የሚያደርግ ነገር ነው ያየሁት። እናቴ እሱም እውነቱ ቦታ ሄደኮ እውነቱ ቦታ ሄደኮ ደግሞ እኮ ይወዳት ነበር። እንግዲህ እናቴ ውይ እንኳን ይሄን ክደት ባይኑ አላየ እንኳን ያላየ ነብሱን ይማረው እናቴ ነብሱን ይማረው። እንግዲህ ምን ይባላል? አደራ ግን ማዘርዬ የሰሙትን እያንዳንዱን መረጃ እየደወሉ ያሳውቁ። ለኔ ይጠቅመኛል። እሺ ተው አይደለም ተው እሱን አስታወስከኝ እናቴ። እሱ እኮ እንዲህ ብሎ ነበር አይደለም? እሺ አረ እንደሱ አይደለም አለኝ። ብሩን ስታወጣው ትዝ አለኝ። ብሬ ቡናዬ ይሁን እንግዲህ እናት አለም አይዞህ እናቴ ሰላም ይሁን። እሺ እናቴ እሺ ቡናዬ ዘይት ሳይገዛም መቼም ለቡና ለምናምን ይሆናል። ደህና ዋል እናቴ። እናቷ ለማን ይሰጣል? እሳት ይብላት። ይሁን እንግዲህ በል ደህና ዋል። ኧረ በጠዋቱ እናቴ ምን ነው በቅሶ ምን ወይኔ ውሽማ አንተ ደፋ እኔ ነው ውሽማ ብለህ ጠራኸኝ? ያ እኔ ካንቺ ውጪ ውሽማ አለኝ እንዴ? ትሰማኛለህ? በል ሁለተኛ ውሽማ የሚባል ቃል ካፍ እንዳይወጣ። እና ማን ብዬ ልጥራሽ ታዲያ? ሚስቴ አይደለሽ እንዴ? ገርልፍሬንድ አይደለሽ? ሰው ውሽማዬ ነዋ። ሌላ ስም አለ እንዴ? ነው እሺ ግድ የለም። እንደዛ ከሆነ ታዲያ ውሽማ ስራው ምንድነው? ምን ጥያቄ ያስፈልገዋል? ነውስ በተግባር መፈተን ፈለግሽ? ያው እንደሱ ማለት እንኳን እንዳልሆነ ታውቃለህ። ባይሆን ቦታ እንዳትረሳ በደንብ ላስታውስ ብዬ ነው። እሺ አረሳው። አሁን ለምን እንደደወልሽ ማወቅ እችላለሁ? ይኸውልህ ምን መሰለህ፣ ቤቱ ባዶ ነው እና ብቻዬን ብርድ እያለኝ ነው። በፍጥነት እንድትመጣልኝ እፈልጋለሁ። ያ ባልሽስ ቢኖር መንፈስ እየሆነ እየተመላለሰ ቢያሰቃየንስ? የማን ያለልኝ ነው? ባይ ዘ ዌይ ሂዝ ጎስት። ውይ አንተ ደግሞ አሁን ይሄ መንፈስ ምናምን የምትለው ነገር መምጣቱን ትቷል። ባይሆን አንተ ቀልዱን ትተህ ቶሎና። ሪሊ? ኦ ማማ ሚያ፣ እንደዛ ከሆነ አም ካሚንግ ቤቢ። መጣልሻለሁ። ቶሎ በል። ቻው። ባይ ባይ ሲኞሪታ። እሺ የኔ አባት ቶሎና፣ ብዙ አታስጠብቀኝ። ቻው። በቃ ምንም አልናፍቅም። ኖ ቤብ፣ በጣም ነው የምትናፍቂኝ። አይ ሚስ ዩ ሶ ማች። ግን ምን አባቴ ላድርግ? ይሄን ነቀዝ ባልሽ ቁጭ ብሎ እኮ አንቺ እንዴት ላገኝሽ? የኔ የዱባይ ቾኮሌት። ለነገሩ እኔም ጣልጣል አደረኩ አይደል? ያው ታውቃለህ ለቅሶንም ምኑንም ስልክ በጣም ነበር የናፈቀኝ። ሶ ማች ቤብ፣ በጣም ናፍቀሽኛል። አሁን እንደማረኝ ታውቂያለሽ? ልንገርሽ። ሰማኛል። ጽጌረዳ ታውቃለህ? ያቺ በጣም ቆንጅየዋ ልክ እንደኔ ማለት ነው። እሷን ደግሞ ለመቅጠፍ እሾኳን መቋቋም አለብን። ቤብ አም ሶሪ። እኔ እኮ ብዙ ጊዜ ነግሬሽ አላውቅም እንጂ እንዳንቺ አይነት ብራንድ ወደ ሊሆንሽ ሴት እኮ አትመቸኝም። ያ እኔ ታይፕ እኮ አይደለሽም። ጀስት ለገንዘብ ስል ብቻ ነው አንቺ ማጫወትሽ። ምን ማለት የምር ነው? ምን ያስቃል? ማለት የሚያስቅ ነገር ነው የተናገርኩት?
ኖ ጀስት እኮ ውበትሽን እኮ የምገልጽበትን እኮ መንገድ ስለጠፋብኝ ነው እንጂ አንቺን ለማስከፋት እኔ እኮ የኔ ቸኮሌት የኔ ንግስት የኔ ቸኮሌት ዛፍ ቅጠሉ ነሽ አንቺ ራሱ ተኩርፊ ቆንጆ መሆኔንማ በደንብ ነው የማውቀው ያው እንድትነግረኝ እንድታሞካሸኝ አልፈልግም ይልቅ ስማኝማ አንድ በጣም ማውራት ያለብን ጉዳይ አለ በጣም ነው የተጨነኩት ኦኬ ቴል ሚ ምንድነው ምን ተፈጠረ አስማት እዚህ ቤት ውስጥ ምን እየተካሄደ እንደሆነ ግዴታ ማወቅ አለብን I'm sorry አልገባኝ ማለት ስማኝማ ይኸውልህ እኛ ምንም ነገር ሳንነግራቸው በራሳቸው መንገድ ምን እየተካሄደ እንደሆነ አንድ ባንድ መናዘዝ አለባቸው አይመስለው ትክክል ነሽ እኮ አልተሳሳትሽም ግን በዚህ አይነት መንገድ የሚሳካልን አይመስለኝም እንዴ አስበኳል ሲፈልጉ እንደፈለጉ ይወጣሉ ሲፈልጉ ደግሞ ይመለሳሉ አንዴ ኪችን አንዴ ሆነ ቦታ እኔ በቃ ሰቀቀን ገደለኝ አስበኳል ቆይ አሁን መጥቷል እንዴ እሱማ ከመጣ ቆየኩ ያው ሞቷል ማለት ነው ግን ስማኝማ እኔ አሁን ክብድ ያለኝ የሰራተኛዋና ያ ወንድም ተብየው ነገር ነው እንዴት እንዳስጠሉ ቆይ እኔ ግን የሆነ ነገር ነው የሚታየኝ እሺ ምንድነው ምን መሰለሽ በይ ከኔ በላይ አንቺ ነሽ እዚህ ቤት መጥተው እነሱ ደግሞ አብረው እዚህ እስከዋሉ ድረስ ማውራታቸው አይቀርም ማለት እንዴ እና በደንብ አዳምጪ ይኸውልሽ ምን ታደርጊያለሽ መሰለሽ ያው ማውራታቸው አይቀርም አይደለ መቀመራቸው አይቀርም ሰው አንቺ ያራዳ ልጅ ትሆኛለሽ ስልክሽን ቮይስ ሪካርድ ታረጊና የሆነ ሶፋ ስር ወይ የሆነ ማያዩበት ቦታ ትወሽቀዋለሽ ከዛ እነሱ ሀገር ሰላም ብለው መጥተው ሲያወሩ አንቺ ገብተሽ ትተኛለሽ ከዛ ለሊቱ ሙሉ ሲለፈልፉ የነበሩትን ጧት እናገኘዋለን ቢንጎ ወይ አስማት በቃ እጅ ላሳብ ነው ማለት ነው የምታስበው ትንሽ እንኳን እስቲ የተሻለ ነገር አስብ ሁሉ ጊዜ እንደጅል እንደሞኝ ከዚህ የተሻለ ሐሳብ አለሽ አዎ አለኝ ምንድነው ይኸውልህ ምን መሰለ ያሰብኩት ያው ጉዳዩ ትንሽ ሪስክ አለው ግን ያው ያንተን እርዳታ በደንብ እፈልጋለሁ እሺ ንገሪኝ ምንድነው እኔ ብልክ ስማኝማ እኔ ሳሁንስ እዚህ ቤት ምርር ያለኝ ነገር ምን እንደሆነ ታውቃለህ ያው ለዚህ ልጅ 10 ጊዜ እንዲያርግልኝ እንዲግዢልኝ እንዲሁኝልኝ እንዲፍጣሪልኝ ያሉ ሁሉንም ነገር እንደ አዲስ ማስተማር እኔ ደግሞ ምን አረኩ ሲጀመር እኔ ስንት ጊዜ ነው ቡና ስጠጣ ጭስ ከሌለው ቤቱ ፏፈሽ ካላለ ደስ አይለኝም ውቃቢ አይወድም ያልኩሽ እንዴ ከመቼ ጀምሮ ነው ደግሞ አንቺ የቡና ጭስ የምትወጁ ጭራሽ እንዳታጨሽ ያፍነኛል አልነበር እንደምትዩ አየህልኝ አይደል ተመልከት ብቻ በገዛ ቤቴ እንዴት እንደምትልቀኝ እንዴት እንደምታደርገኝ ተመልከት አስተያየቷን እንኳን ተመልከት ትውረጠረጥብኛለች እኮ ኧረ ነው ምን ችግር አለ ከዚህ በኋላ በደንብ እስኪያፍንሽ ነው ማጨስልሻ እንዴ ምን አገባሽ እሷ እኮ ነው ታሰርሽ አይደል እንዴ ስትፈልግ ለምን በጭስ ታፈና አየር አጥሯት በአምቡላንስ አትሄድም አንቺ ምን አገባሽ ከፈለገች በቃ ውቃቢዋ ምናምን አለቻ አርኪላት ይልሽ ቤብ ተረጋግሽ እኔ እንደውም አምጥቻለሁ እጣን የመጣሁት አለ ከፍሪጁ ጀርባ ነው አምጪና አጭሽላት ጎ ሂጅ አሁን እኛ ምንም ሳንላት በራሷ ጊዜ ትናዘዘዋለች እስቲ እናያታለን እሺ አስማት ከፍሪጁ ጎን አልኩሽ እኮ አይታይሽም እንዴ በጆሮሽ ነው የምታየው